ሕይወት የሚቀረጸው እኛ ለራሳችን እንዴት እንደምናይ ላይ ይመሰረታል። ራሳችንን ትንሽ ነኝ ብላችሁ ካመናችሁ ትንሽ ሆናችሁ ብቻ ትቀራላችሁ። የሰው ታላቅነት በአስተሳሰቡ ይወሰናል። ይህ ዘላቂ እውነት እንደ ኤሎን መስክ፣ ስቲቭ ጆብስ እና ጄፍ ቤዞስ ያሉ ስኬታማ ሰዎች በሕይወታቸው ብዙ ጊዜ ላይ ታይቷል። ናፖሊዮን ሂል በታዋቂው መጽሐፉ ቲንክ ኤንድ ግሮው ሪች ውስጥ የምታስበውን ነገር ትሆናለህ ብሏል። ግን ይህ እውነት ከሆነ ለምንስ ብዙ ሰዎች ስኬታማ ለመሆን ይቸገራሉ? ስለ ወደፊታቸው ሳያስቡምን? ወይስ የራሳቸው አቅም ማየት ተስኗቸዋልን? የዛሬ ታሪክ ለእነዚህ ጥያቄዎች መልስ ይገልጣል። እናም አንድ ኃይለኛ ትምህርትም ያስተምረናል። ይህ ቪዲዮ ጊዜያችሁን የሚጠቅም እንደሚሆን ሙሉ በሙሉ እምነት አለኝ። በተጨናነቀ የባቡር ጣቢያ አንድ ለማኝ ይኖር ነበር። በየቀኑ ሰዎች ባቡራቸውን ሲጠብቁ ከነርሱ ምጽዋት በመጠየቅ ሕይወቱን ይኖር ነበር። አንድ ቀን ምጽዋት ሲጠይቅ በጣም ጥንቅቅ አድርጎ የለበሰ ዝንጥ ብሎ የለበሰ አንድ ነጋዴ ወደ ባቡር ጣቢያው ሲገባ አየ። ምንም ሲያዩ ውድ ኮትና የሚታይ የእምነት መንፈስ ጠንካራነት ሲመለከት ለማኙ እንዲህ ብሎ አሰበ። በጣም ስለዘነጠ ለማኙ እንዲህ ብሎ አሰበ። ይህ ሰው በጣም ሀብታም መሆን አለበት። ገንዘብ ብጠይቀው በእርግጥ ብዙ ብር ይሰጠኛል አለ። በዚህ ተስፋ ለማኙ ወደ ነጋዴው ቀርቦ እጁን ዘረጋ። ነገር ግን ነጋዴው ገንዘብ ከመስጠት ይልቅ ወደ እርሱ ተመልክቶ እንዲህ ብሎ ጠየቀው ለማኙን፣ ሁል ጊዜ ከሌሎች ብር ትወስዳለህ። ከዚህ በፊት ለማንም ሰው ምንም ነገር ሰጥተህ ታውቃለህ አለው። ሰጥተህ ታውቃለህ አለው። ለማኙም ደነገጠ። እንዲህ ያለ ጥያቄ ከዚህ በፊት አልሰማም ነበር። ግራ ተጋብቶ እንዲህ ብሎ መለሰ፣ ጌታዬ፣ እኔ ለማኝ ብቻ ነኝ። ምጽዋት በመጠየቅ ነው የምኖረው። ለማንም ሰው ለመስጠት ምንም ነገር የለኝም አለው። ነጋዴው ትንሽ ፈገግ አለና እንዲህ አለ፣ ምንም ነገር ለመስጠት የለኝም ብለህ የምታምን ከሆነ ምንም ነገር ለመጠየቅም መብት የለህም። እኔ ነጋዴ ነኝ፣ በመለዋወጥ እምነት አለኝ አለው። አንተ ለእኔ ምንም ነገር ማቅረብ ካልቻልክ እኔም በምትኩ ላንተ ምንም ነገር ልሰጥ አልችልም። ነገር ግን ለመስጠት ምንም ነገር ከሌለ እኔም ላንተ ምንም ነገር ልሰጥ አልችልም አለው። ይህን ካለ በኋላ ነጋዴው በባቡር ላይ ተሳፍሮ ሄደ። ለማኙ እዚያው ቆሞ ደንግጦ ቀረ። የነጋዴው ቃላት በአእምሮ ውስጥ ደጋግሞ እያሰበው ቆየ። እኔ ለረጅም ጊዜ ምጽዋት እየጠየቅኩ ነው፣ ግን እንዲህ ያለ ነገር ማንም ከዚህ በፊት አልተናገረኝም። እውነቱን ብቻ ነው የተናገረው። እኔ በምትኩ ምንም ነገር ማቅረብ ካልቻልኩ ሰዎች ለምን ይሰጡኛል? ለምን ጊዜ ለማኙ አስተዋለ። ምናልባት ሰዎች ብዙ ገንዘብ የማይሰጡበት ምክንያት እርሱ በምትኩ ምንም ነገር ስለማያቀርብ ሊሆን ይችላል ብሎ አሰበ። በዚያ ሌሊት እንቅልፍ አልወሰደውም። በጥልቅ ሐሳብ ውስጥ ተጠምዶ ተኛ። እኔ ብቻ ለማኝ ነኝ፣ ምንም የለኝም ብሎም አሰበ። ነገር ግን የነጋዴው ቃላት በአእምሮ ውስጥ ያለማቋረጥ ሲያቃጭልበት አደረ። መቀበል ከፈለግ መጀመሪያ መስጠት አለብህ። 2 ቀናት አለፉ። በዚህ ሁኔታ ውስጥ ለማኙ ከማንም ሰው ገንዘብ አልጠየቀም። በጣም እያሰበ ነበር። በ3ኛው ቀን በጣቢያው ተቀምጦ ሳለ በባቡር መስመሩ አጠገብ ያበቡ የዱር አበቦችን አየ። የተለያዩ የሚያማምሩ ቀለማቶችን ያላቸውን አበቦች አይኑን ሳቡት። በድንገትም አንድ ሐሳብ በአእምሮ ተወለደ። ምናልባት እኔ ብቻ ከመውሰድ ይልቅ በምትኩ ምንም ነገር ብሰጥ ብሎ አሰበ። ሰዎች ምጽዋት በሚሰጡኝ ጊዜ አበባ ብሰጣቸውስ ብሎ አሰበ። በቆራጥ ልብ ተነስቶ ወደ አበቦቹም ሄደ። በቀስታ ጥቂት አበቦችን ቆርጦ ወሰደና ወደ ተለመደው ቦታው ተመለሰ። አንድ ሰው ሳንቲም ሲሰጠው ፈገግ ብሎ በምትኩ አበባ ይሰጠው ነበር። እጅግ አስገራሚ ነገር ሆነ። ድንቅ ነገር እየተፈጠረ መጣ። ብዙ ሰዎች ለእርሱ ገንዘብ መስጠት ጀመሩ። አንድ ነገርም አስተዋለ። አበቦች እስካሉ ድረስ ሰዎች በልግስና ይሰጡት ነበር። አበቦቹ ሲያልቁ ግን የሚሰጡት ገንዘብ ይቀንስ ነበር። አንድ ቀን ምጽዋት በሚሰጡት ሰዎች መሃል ለነርሱም አበቦች ለነርሱም አበቦቹን ሲሰጥ ሳለ እንደገና ያንን ነጋዴ አየው። በባቡር ውስጥ ተቀምጦ ነበር። በደስታ ፈጥኖ ወደ እርሱ ሄደና እንዲህ አለው፣ ጌታዬ፣ ዛሬ ለእርሶ ምንም ነገር ለመስጠት አለኝ። ገንዘብ ከሰጡኝ በምትኩ አበቦች እሰጣቸዋለሁ አለው። ነጋዴው ፈገግ አለና ጥቂትም ገንዘብ ሰጠው እና ጥቂት አበቦችንም ተቀበለ። የመለዋወጥ ዋጋን በእውነት ተረድተሃል አለው። ዛሬ አንተ ብቻ ለማኝ አይደለም፣ አሁን ነጋዴ ሆነሃል አለው።
ባቡሩ ወደ ጣቢያው ደረሰ። ነጋዴውም ሄደ። ለማኙ እዚያ ቆሞ እርሱን እየተመለከተ ቀረ። አሁን የስኬትን ሚስጥር አውቄያለሁ። እኔ ለማኝ ብቻ አይደለሁም፣ ነጋዴ ነኝ። ሰዎች ገንዘብ የሚሰጡኝ በርህራሄ አይደለም፣ እኔ የምሰጣቸውን አበቦች ስለሚገዙ ነው ብሎ ተናገረ። ይህ ማለት ንግድ አለኝ ማለት ነው። በደስታ ተነስቶ ድፍረት ያለው ውሳኔ ወሰነ። በዚያ ቀን ከባቡር ጣቢያ ሄደ። እናም ከዚያ በኋላ እንደ ለማኝ ተመልሶ አልመጣም። ከ6 ወራት በኋላ ድንቅ ነገር ተከሰተ። በዚያው የባቡር ጣቢያ 2 ጥሩ ልብስ የለበሱ ወንዶች ተገናኙ። እርስ በርሳቸው ነገር ግን ከነርሱ አንዱን በአግራሞት ተመለከተው። እኔ አውቃለሁ አንድ ሰው ብሎ ጠየቀው። ሌላው ሰው የፈገግ ብሎ እንዲህ አለው፣ አዎ ከዚህ በፊት 2 ጊዜ ተገናኝተናል፣ በዚህ ባቡር ላይ ጣቢያ ላይ አለው። አዎ ከዚህ በፊት 2 ጊዜ ተገናኝተናል፣ በዚህ በባቡር ጣቢያ ላይ አለው። የመጀመሪያው ሰው ለማስታወስ ሞከረ። ቆይ አንተ ያለማኝ የነበርከው ነህ አለው። መጀመሪያ ገንዘብ ልሰጥ እንዳልፈቀድኩልህ ከዚያም አበቦች ካንተ የገዛሁት ነህ አለው። የቀድሞውም ለማኝ ሳቀ። አዎ ያኔ ነኝ፣ ግን ዛሬ ከእንግዲህ ለማኝ አይደለሁም። የተሳካ የአበባ ንግድ አለኝ እና አሁን እሱን ለማስፋፋት በጉዞ ላይ ነኝ አለው። ነጋዴው በጣም ተደነቀ። ይህ አስደናቂ ነው፣ ምን ተለወጠ አለው። የአበባ ሻጩ ፈገግ አለና እንዲህ አለው፣ አንተ ከህይወት ትልቁ እውነት አንዱን አስተምረኸኛል። እኛም የምንቀበለው ስንሆን መጀመሪያ ስንሰጥ ብቻ ነው የምንቀበለው ስንሰጥ ብቻ ነው። በዚያ ቀን እኔ በእውነት ለማኝ እንዳልነበር ተገነዘብኩ። እኔ ከመጀመሪያው ጀምሮ ነጋዴ ነበርኩ። ራሴን እንዲህ ማየት ብቻ ነበረብኝ። ሁለቱ ሰዎች ደጋግመው እንደገና እጅ ተጨባበጡ። በባቡሮቻቸውም ገቡ። ህይወት የሚቀረጸው እኛ ለራሳችን እንዴት እንደምናይ ላይ ይመሰረታል። ራሳችንን ትንሽ ነኝ ብላችሁ ካመናችሁ ትንሽ ሆናችሁ ብቻ ትቀራላችሁ። ነገር ግን ውስጣዊ ኃይላችሁን ካወቃችሁ ታላቅ ነገር ማሳካት ትችላላችሁ። ስለዚህ ራሳችሁን አትገድቡ። ራሳችሁን እንደ ጠንካራ ብቃት ያላችሁ። ይህን ታሪክ ከወደዳችሁ ላይክ አድርጉት። ከዚያ ምን እንደተማራችሁ ከታች ኮሜንት አድርጉ። ለሌሎችም ሼር ማድረጋችሁን አትዘንጉ። በሚቀጥለው ታሪክ እንገናኛለን። ሰላም ሁኑ።